ጥያቄ ጠይቃችኋል። ይህን ጥያቄ ያሸነፈ የ3000 ድርሃም ወይም የ140 ምናምን ሺህ ብር ተሸላሚ ይሆናል። ሬዲ ናችሁ? እሺ ሶስታችሁም የሆነ ቦታ ሄዳችሁና ምግብ በላችሁ እና ቶታል ዋጋው 3000 ድርሃም መጣ። ኦኬ ሶ ሁሌም የምታደርጉት ምንድነው? ሼር ነው የምታደርጉት። ኦኬ ሼር ስታደርጉ 3000 ነው አይደለ? ሼር ስታደርጉ ስንት ይደርስባችኋል? 1000 ይደርስባችኋል። ያንቺን ሼር 1000 ሶስታችሁም 1000 ነው ያወጣችሁት አይደለ? ከዛ እኔ ራሴ ሪሰፕሽን ነኝ። ከዛ መጣውና ምን አልኳችሁ? እንትን አልኳችሁ ዋጋው ልክ አይደለም ቢሉ ተሳስቶ ነው የሚመጣው ዋጋ 2500 ነው አልኳችሁና 500 ድርሃም ይዤላችሁ መጣ። 500 ድርሃም ይዤላችሁ ስመጣ ከዛ ስቃችሁ 200ን ውሰድና ላንተ 200 ድርሃሙን ውሰድና የምትቀሯን 300 ድርሃም ለኛ ስጠን አላችሁ። ከዛ 300 ድርሃሙን ሰጥቷችሁ ከዛ ይሄንን 300 ድርሃም እኩል ነው የምትካፈሉት አይደለ? 100 ላንተ 100 ላንተ 100 ላንተ አይደለ? መጀመሪያ ወጣችሁ 1000 ነበረ። 100 ሲቀነስ ስንት ነው የሚሆነው? 900 ሲባዛ በ3 2700። ከዛ ለኔ የሰጣችሁ 200 ቲፕ አለ 100 ብር ነው። ከኪሳችሁ የወጣው 900 ብር ነው። 900 ብር ነው ከኪሳችሁ የወጣው። እሺ ያለ 100 ብር ሄደ። 100 ብር ማነሰን ውጪ መልሱ ካላችሁ መመለስ ትችላላችሁ። ነው ከኪሳችሁ ያወጣችሁ 900 ነው። ከኪሳችሁ ካወጣችሁት በላይ ሌላ ነገር የለም ማለት 900 ሲባዛ በ3 2700 ነው። 200 ለኔ ቲፕ ሰጣችሁ 2900 እኮ አይ there's something አንዳንድ ሺህ ነበር ያወጣው። ከዛ 500 ተመለሰ። ከዛ 200 ቲፕ ተሰጠው and then አንዳንድ 100 ብር ተመለሰ። ሶ 900 ብር ነው ማለት ነው አሁን ያወጣው 2007 ችግሩን 2500 ወስደሃል ተወስዷል ገብቷል። እናንተ ከኪሳችሁ 1000 ነበር ያወጣችሁት 900 ነው ያወጣችሁት። አሁን 900 ሆነ። 900 ሲባዛ በ3 2700 ለኔ 200 ድርሃም ሰጣችሁናል። 2900 ይሆናል 100 ድርሃም የሚሆነው ማለት ነው። 3 ሲባዛ በ9 27 ለሱ የሰጠነው አለ 200 29። ከዛ ሶስታችን 100 ተካፍለን ሶስታችሁ 100 ስትካፈሉማ 29 ላይ 300 ስትጨምርበት ደግሞ 100 ብር ማነው ሰደው